ስላሴን ስማቸውን ውደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋን ብትሆኑ ሌሊት ተነሱና እንዲበሉ ሲበሉ አንድ ጊዜ በሉ 3 ጊዜ ስላሴ ተመስገን በሉ። ድገሙት። ለሰይጣን እዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን ነው። ተመስገን ካላችሁት ዲያብሎስ ይሄን ሁሉ እያረኩት አይመረውም እንዴ የሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደው እግዚአብሔር የእናት አማላሽ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ። ስላሴ ተመስገን በሉ። ስላሴ ተመስገን በሉ። ስለዚህ የስላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የስላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የስላሴን ስም ተጠቀሙ። ስታነቡን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የስላሴ ስም ጋሻም ትጥቅም ልብስም ነው። እግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ መፍትሄ ቀን መስጠት ልመዱ። ታገሱ። አትቁነጥነጡ። አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታገሱ። ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ እያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ የምሰጣችሁ ኢንሹራንስ ካምፓኒ የለኝም። እግዚአብሔር ግን ዋስትናችን፣ የትላንትናው ሕይወት መተማመኛችን ነው። ከትላንት አልፋችሁ እዚህ ደርሳችሁ የለም። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ ያለው HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ በጣም ብዙዎች። ግን ይገርማቸዋል። ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መድከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። ቀን ማልፍ መስሏቸው ግን ራሳቸውን አሳልፉ። ማይለወጥ የሚመስላቸው ሰዎች ወደ አፈርነት ራሳቸውን ለወጡ። ታገሱ ወጣቶች፣ አትቸኩሉ። ለእግዚአብሔር ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድክ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራተ ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር ነው። በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ፣ ከሞትክ በኋላ ይነሳል በምንጨቃ። ሾፌሮች የሉም እንዴ? ይነሳል ሰው በምንጨቃ ይነሳል። በቃ
ለጊዜያዊ ችግር ቋሚ ችግር አትፍቱ። አሁን እኮ አማኝ ነን እንጂ ታማኝ አይደለንም። ብዙዎቻችን እንደዛ ነን። እናምናለን ግን አንታመን። ሃይማኖት እኮ ማለት ማመንንና መታመንን አጣምሮ የያዘ ጉዳይ ነው ወገኖች። ማመናችን በአንደበታችን ይገለጣል። እናመሰግናለን፣ እንቀድሳለን፣ እንቆርባለን። መታመናችን ግን ከወዴት አለ ወገኖች? በምን ይገለጣል? ምክንያቱም አስራት በኩራቱን እንሰርቃለን፣ ነዳያንን በረሃብ ሲገረፉ ዝም እንላለን፣ እርስ በርሳችን እንበላላለን፣ እንተማማለን። ስለዚህ መታመናችን ከወዴት አለ ወገኖች? እግዚአብሔር ለቃሉ የታመነ ነው። እኛ ግን ለእግዚአብሔር ቃል የታመን አይደለንም። እግዚአብሔር ቃሉን ባደራ ቢሰጠን ቃሉን የበላን እኛ አይደለን። እንደ ቃሉ መኖር አልቻልንም። ከዚህ የተነሳ ምድራችን ታምራት የራቃት ሆነች ማለት ነው።